ቪዲዮ ሰላም እንዴት አላችሁ? የዚህ ዩቲዩብ ቻናል ተከታታዮች ሁላችሁ ሰላም ይብዛልን። እንዴት አላችሁ? እንዴት ናችሁ? ሁላችሁ ሰላም ብያለሁ። እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደረጋችሁ ተቀላቀሉ። አዲሶች ሰብስክራይብ ላይክ ያደረጋችሁ ተቀላቀሉ። ነባሮች ደግሞ ላይክ እያደረጋችሁ ላይክ በማድረግ ሰፖርት አድርጉ። ሁላችሁም ስለመጣችሁ እናመሰግናለን። መልካም የላይፍ ሰዓት እንዲሁላችሁ ከኔ ጋር ይሁንላችሁ እመኛለሁ። ከአሁን ጀምሮ ለሚኖረን የተወሰኑ ሰዓት ጊዜ ከኔ ጋር ያለን ጊዜ መልካምና አሪፍ ሁኔታ እንዲሆንላችሁ እመኛለሁ። ሰላም ሳዲ የኔ ድንቢጥ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነሽ ወይ? በዛ ሳምንትሽ በዚህ መጣሽ? አወይ ከመይ ፍቅር ሽኮሪናታይ ፍቅረይ ማይ ሀቢብቲ ልበልሽ። አንቺ ምንድነው በቃ ይሄ ትግርኛ እያልሽው ነው? የምር አፋናሲ እስኳል ልጅ አላማረኝም። የምር በቃ ነይ ቶሎ ወደኛ ወደ ወሎ ነይ ቶሎ በቃ ትግራይ ክልል አስገባሻለሁ። የምር በኔ በኩል ባለው ማለት ነው። አወይ ከመይ እንዴት ነህልኝ? እንዴት ነሽልኝ? ሽኮር ፍቅረዬ ይብላል አለህልኝ አለሁልሽ። አሽኮረመምከኝ እኔን ያሽኮረመምከኝ የምር እኔን ያሽኮረመምሽኝ የምር እንጂ እኔ አንቺን አላሽኮረመምኩሽም። አንቺ አይ የአሁኑ ሴቶች ፕሊዝ ላይክ ማይ ፋሚሊ አሁን ላይ በላይክ ቴንኪዩ ክብረት ስትልኝ አንደኛ መጣሽ። የምር አሁን ላይ ሴቶች በወንዶች በጣም እያሽኮረመሙ ነው ያሉት። አንዷ ደግሞ አንቺ ነሽ። ታውታው ኧረ ተይ እንጂ አንቺ ራስሽ የምሬን ነው። ፍቅረዬ ማረዬ ሽኮሪናታይ ጽቡቅዩ ተርጎ እንዳት እና እንዴት ነሽ? ደህና ነሽ? ግን በቃ ትግርኛ በቃ በጣም ተወጀልሽ ማለት ነው። ለምን ትግርኛ አልኩ ኪኪ ሁሌም ሳቂልኝ ነው። ትግርኛ ለምን አትማሪም? ግን ያልኩ የሚያስተምሩ አይደል እንዴ? የምር አያ ተማሪ በቃ ትግርኛ ታፕታፕ እጅሽ ባረክ ቴንኪ ነው። አመሰግናለሁ። ትግርኛ ተማሪ የምር በቃ እኔ ደግሞ ደስ የሚለኝ ቆቦ ወደ ሀራ ከዚህ በታች ወደ ወሎ ማለት ወደዚህ ከኛ ከወልዲያ የኛም ወልዲያ በጣም ደስ ይለኛል። ከዚህ በታች ደግሞ ማለት ባህላቸው ምናምን ደስ ሲለኝ እዚህም ጋር ያደርጋሉ ሽርጥ ምናምን አሁን የሽርጥ በቃ እኔ ከዚህ ካልኩ በኋላ 2018 ላይ በሽርጥ ነው ያለሁት። የምር ነው ገረመኝ። የምር ራሴ ገረመኝ። በቃ የሆነ ምቾቱ አንደኛ ውበቱ ብታይ የምር እኔ እንጃ አለሁልህ። ሁሌም ኑሪልኝ እኔ ውድ እኔ ድንቢጥ ሁሌም ኑሪልኝ ድንቢጤ። እሺ እኔ ቆንጆ እወዳለሁ፣ እማራለሁ። የሚያስተምር ጠፋ አይጠፋም። አንደኛ ቲጂ ቤት ተማሪ ቲጂ ራሷ አላት እኮ ያኔ እሷም ትችላለች እኮ ስለሚያጣቅሳቸው እነሱ ጋር ቆቦናት አይደል ወደዛ ያጣቅሳቸዋል። አብሶ ያለማጣ ልጅ ካገኘሽ
ወደዛ ስለሚያጣቅሳቸው ግን ደግሞ የተለያየ ነው። የአላማጣና የትግሬ ቋንቋችን የሱ እማዬ እንኳን ደህና መጣሽ ሰላም ብያለሁ። እንዴት ነሽ? ሰላም ሽብዛል እና ስለሚያጣቅሳቸው ታውቂያለሽ እንትን ነው አንድ ናቸው፣ ግን ቋንቋው ተወሰነ ልዩነት ፈረንስ አለው ይባላል። አሉ ነው እንጃ ብቻ አሉ እማራለሁ። አዎ እማራለሁ ሁሌም። አዎ መማርም አለብሽ። በጣም ደግሞ ስለምትወጂው ፍላጎቱ ስላለሽ ትወስጂዋለሽ። እስከዲዮሱ ክፍት ነው። እሺ መልካም ነው። ሰላም ማይ ሰላም። አዎ ቀነኒ እንኳን ደህና መጣሽ። ከሚላ ቀነኒ መስለኝ ነው ኬለ ሳይ ቀነኒ መስለኝ። በጣም ይቅርታ። ሰላም ላንቺ ከሚላይ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነው። ሩቅያ አይደል ነው ማን ሩቅያ ነው የሚለኝ ነው አካውንትሽ በዛ ብጠራሽ ወይ ከሚላ ቢለው ከሚላ ሁማንቲ አይደለም በላይ ኬንክ ይባላል። ደህና ነው። ደህና ነኝ። እንዴት ነሽ? ሁሉ ሰላም፣ ሁሉ አማን ወይ? ሳራይ ብላለች ወይም ያላየሁት እማዬ እየጠራች አንቺ አየሽው እንጂ ያላየሁት ነበር። በጣም ይቅርታ ወይ ሳድዬ። አበባ ላንቺ ለኔስ እኔን ቀን ነው። አዎ የተወሰነ ልዩነት አለው ልጆች። ደህና ነኝ። ከሚላዬ እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ ወይ? ሳዳ ከሚላ ይቀረኝ ላንቺ ነው ዘፈን። ይሄ ዘፈን የወሎ ዘፈን ማለት ነው። ወይ ሳዳዬ ብላለች። ሳራዬ የምወደሽ ጎረዬ ወንዛይ አዳዬ ቅራይ ማይ ወደ ላይ ጽቡቅዩ ቤት እንዴት ነሽ? ከሚላዬ ብላሻል። ይዩ አትቅና። እኔ ቀናለሁ እንጂ ማዝሯ እኮ ማዝሯ እኔ ገብቻ እኔ ግን እሺ አልሐምዱሊላህ ደህና ነኝ። እንዴት ነሽ አንቺ ብለሻል። አልሐምዱሊላህ ለልሳዲ አሚን ይመስገን። ሁላችሁ ቤተሰቦቼ እንኳን ደህና መጣችሁ። እንዴት አላችሁ? ደህና ናችሁ? ማዘሯ የሁላችንም ናት። አዎ ናት። እሺ ትሆንሽ ግድ ነው። እናት ለሁሉም ናት። ሀገር እናት ናት። ምን ነው የምትሽኮረመሚ? እናት እውነት ናት። እናት ደግሞ የሆነች ሴት እናት ደግሞ የታደለች ሴት ክብር ናት። የምን ደስተኛ መሆን አለበት አንደኛ። ሁለተኛ ነገር ደስታ ከሷ መኖር አለበት። ደስታ ለሷ ከልጅቷ ደስታ ማግኘት አለባት። ከልጅቷ ደስታ መስጠት አለባቸው። ፍቅር መስጠት አለባቸው። የሆነ አንዳንድ ከፍተኛ ጥበብ መስጠት አለባቸው። ማሰማት መስጠት አለባቸው። ባይቻላቸው እንኳን መውደድ አለባቸው። አይከፍሏትም ነው ውለታቸው። ምንም ያደረጉ ማለት ነው። ጭራሽ አይከፍሉም። እና ቴንኪው ታዲ እንኳን ደህና መጣሽ። የረዩና እናት እንዴት ነሽ? እንኳን ደህና መጣሽ። አይዋ ክብር እድሜ ከጤና ጋር ያላታችሁ አሜን። ዛሬም ነገር ልሰራለን መጀመር ሁሌ ማለት ነው። ታዲዬ በአይፓድ ዋይርለስ አይፓድ በዛ መጣ ጆሮ አልሰማም እያለች ቡልቡላ ቱልቱላ አትሁን እያለች ኧረ ታዲዬ ብለሻለች። ሞክሽሽ ታዲዬ ላንቺ ነው ባይ እሺ ቤተሰቦቼ እንዴት ናችሁ? እንዴት አላችሁ? እንዴት አድርጓችኋል? ኑሮ ምሽት ውሎ ጤንነት እንዴት ነበር? ሳዲ ቤት መጥቼ እንዴት ነው ሳዲም ሊባል ነበር ዩዩ አቤት እንዴት ቤት መጥቼ እኮ የሆነ ሰላም ብል ዩዩ አቤት ዩዩ አቤት የኔ ውድ አቤት
ሞክሼ እንዴት ነሽ ውዳ? አቤት ዩዩ አቤት ዩዩ አቤት የኔ ውድ አቤት ዩዩ አቤት ቱ አቤት የኔ ውድ የኔ ድንቢጥ ድንቢጤ አቤት ምነው አቤት አባባሊ ያስጠላላ። ዩዩ ሳድዬ የኔ ውድ አለሽልኝ ወይ መክሼ ብላለች። መክሼ አቤት አቤት እኮ ረዩን ስትጣራ እኮ የምር ረዩናን እኮ አገኘኋት። ሳዲ ረዩናን አገኘኋት። ድምጤን ሳይሆን ሳዲ እሙዬ ረዩናን ነው እንደዚህ ያልኩት። ፍትኩም ሆት ሆይ ምን ሆት ምን ሳዲ ምን ነው ቱ አንተ እንደዚህ ናት እኮ ሳዲ። ሳዲ እኮ እንደዚህ ናት፣ ሁሌም እንደዚህ ናት። ምን ሹፍት የኔ ወዶች ኑሩልኝ። የኔ ወደ እናመሰግናለን። አንቺም ኑሪልን ሁሌም በዘላለም። የማዳም ቅመሞች ሁላችሁ ኑሩልኝ። የምር ፍቅር ከእናንተ ፍቅር ከወሎዬ ይቀዳል ይባላል። ፍቅር ከማዳም ቅመሞች ይቀዳል መባል አለበት። እናመሰግናለን ሳዲ። እሺ ቴንክ ዩ። አንቺም ኑሪልን። እሺ አንቺም ኑሪልን ሀፍቲ ሽኮርዩ ፍቅራይ ሽኮሪናት ፍቅራይ ኑሪልን። እሺ ሳዲ እናመሰግናለን። አስፓልት ሱፍ ለባሽ እንደዛ ነገር። አዎ አስፓልቱ ሱፍ ለብሷል። አስፓልት ሱፍ ለባሽ እውነት ነው። ዛሬ የምሽት ድባብ እስኪ እኔ ብዬ ነው እዚህ ጋር የቆምኩትና የምሽቱን ድባብ ጥራት አለው ብዬ አምናለሁ። እንጃ ብቻ አምጣውማ ጠንበለል ከኛ ሌላ የለም። ጠንበለል ወሎዬ የፍቅር ማረጉ እሱ ሰው ባላየ ተረጋጋ ቢሉት ፍቅር እሰጣለሁ ብለው ፍቅርን እሰጣለሁ ብለው አስወገዱት። ጠንበለል መለሎ የኔ ነሽ እያለ ሁሉም ገባ ወሎ። ተረጋጊ ረዩዬ፣ ተረጋጊ ሳድዬ፣ ተረጋጊ ተብለሻል። በሳቅ ሁሉም በሳቅ። እሺ ዩዩ አለል ዩዩ አለልሽ እሱን እያላለች እኔ ጠንበለል ነኝ እንዴ? አይደለሁም እኮ ያኔ አሪ በማዘሯ ወጥቼ ቢሆን ማለት ነው። አረ በስላሴ ምን ልበላችሁ? የምር እስማም ውበት፣ ጸጋ፣ ውበት፣ ሀብት፣ ብርታት እግዚአብሔርን እኔ በሷ ምን ነው ወጥቼ ቢሆን ደስ ስላለኝ የምር አቤት ውበቷ። በፋዘርም አልወጣሁም በሷም አልወጣሁም። እኔ እንጃ ብቻ እየሄዳየችው ሳዲ እንግዲህ እየሄዳየችው ሳዳ እየሄዳየሁት እያለች ነው። አትይ ላላታ አትይ ይራብ ቀይብ አረብኛ ትግርኛ 20 ደቂቃ ብቻ ሊገባ ነው። መልሃይ ምንም እኮ ችግር የለም ብዬ ነበር። ያኔ ችግር የለም። እሺ ዩዩማ ተያዘ ኮቱ ለማን ተያዘ? ኦክቲ ዩዩማን ያዘው ጥያቄ እስኪ ትንገሪሽ። ክፍት ነው የለሁም ሳዲዬ። እሺ የኔ ወደ ረዩዬ እሺ ምን ወሬ አመለጠኝ? ተምላዬ ምንም ተመለጠሽ የለም። ያኔ ሸበላው ሱፍ ለባሹ ጠንበለሉን አምጡልኝ ተብሏል። ይመጣል። ተናገሪና ሂጂ። እሺ አታነካኩኝ። ጠይቁት እሱኑ። አንቺ ነሽ መጠየቅ ያለብሽ። አንቺ ነሽ ያልሽው። አንቺ ነሽ መጠየቅ ያለብሽ። ሰላም አመሻችሁ። እንዴት አመሸሽ? መልሃዬ ይመጭ እንኳን ደህና መጣሽ። በላይክ ቴንክ ዩ አመሰግናለሁ። ሁለት ስትልኝ እኔ ውድ እንኳን ደህና መጣችሁ ሁላችሁም። እሺ አታነካኪኝ። ማናት አንተ ተናገር። እኔ አላልኳችሁ አይደል? እኔ አላልኳችሁ። ሳዲን ረዩን ጠይቋት። ረዩን ጠይቋት። ረዩ ትናገራለች። ይሄም ማለት መንገዱን አሳየኋችሁ ማለት ነው። አይ ስለዚህ መንገዱን ካያችሁ ደግሞ መንገዱን ከጠረኩላችሁ መንገዱ ላይ መግባት መስመሩ ላይ መግባት የእናንተ ጥቅም ነው ማለት ነው። የእናንተ
ምንድን ነው የእናንተ ሀሳብ ነው ማለት ነው። እና እንደዛ ብዬ አምናለሁ። ጠይቋት እሺ። ሳቀች። አንቺ ተናገሪ፣ አንተም ተናገር፣ እኔና ሳሪ እንወቅ። ቆንጥጠሽ ያዡ ሳዲ፣ ያዡ ሳዲ፣ ቆንጥጠሽ ማን እንጠይቅ እኮ ረዩን ጠይቁ አልኩኛ። ረዩን ታውቂያታለሽ? ረዩናን ታውቂያታለሽ ወይም ሙረዩና እንደዛ ነገር ረዩ የምን ቆንጠጣ የለሁም። ወደ ስራ ሳዲ ቀስ በይ። ረዩን ጠይቋት። ሳዲ ቀስ በይ። ባይን ዳይኗ እያየችን ሄደች፣ ኮበለለች። አልገኝም አለች። ይህ ስራ በዛባት መሰለኝ የለችም። የምር እንጃ ብቻ ሄደች። ራስህን ራህማን ጠይቂያት። ራህማ መታለች እንዴ? ራሂ እኮ አልመጣችም። መታለች እንዴ ራህማ? አሁን እኮ አልመጣችም። ራህማን ጠይቋት። እሺ ጠይቋት። ራሂ ቆንጆ ትጠየቅ ብላችሁ ነው? አዳ ውረዱላት። ከራሷ ውረዱ፣ ከሷ ውረዱ። የምር ከሷ ውረዱ። ቤተሰቦቼ፣ የኔ ድምቀቶች፣ የኔ ውቦች፣ ሁላችሁ የማዳም ቅመሞች እንኳን ደህና መጣችሁ ከወዲሁ። እሺ ሁላችሁም ህብረት ስጥልኝ፣ አመሰግናችኋለሁ። ደግሞ እሺ መጣችሁ እንደዚህ ፈታ ውበቱን በቃ በአየር ላይ ብቻ ሳይሆን ውበቱን በሁሉም ነገር ላይ ሁለት የምታደርጉልኝ አመሰግናችኋለሁ። የኔ ውዶች፣ የኔ ድርቆች፣ የኔ ፍልቅልቆች ሁላችሁ አመሰግናችኋለሁ። ቴንኪው ህብረት ስጥልኝ። እሺ የት ናት ረዩና? አላቃትም። እሙረዩና ራህማን እንጠይቃለን። ረዩና ትመጣለች፣ የሆነ ጊዜ ትመጣለች። በቃ ሂጃለሁ ወደ ስራ ኪኪ አላለችም። እሺ ልትሄጂ ነው? የኔ ድንቢጥ መልካም ቀን። እሺ መልካም የስራ ሰዓት። አመሰግናለሁ። ቴንኪው ክብረት ስጥልኝ ስለመጣሽ እስከዚህ ሰዓትም ስለቆየሽ አመሰግናለሁ። እሺ ቴንኪው። መልካም ቀን፣ መልካም አዳር፣ መልካም የስራ ሰዓት። ማዳምን ሰላም በይልኝ። እሺ እኔ እናንተን ይዛ ምንም አትሆንም ከዚህ በኋላ ኪኪ ከዚህ በኋላ እያያዛችሁ እንዳይደክማችሁ መዝራው እንዳይደክማችሁ እያያዛችሁ እያያለች ነው። አቤት ድንቢጤ፣ አቤት ይኖድ ሳሪ ብላሻለች። በመሽኮርመም ማለት ነው። አትመለስ ደግሞ ሲያምርብሽ ቆንጅዬ ነሻ። እናመሰግናለን። ምንም ማድረግ ሳዲ እማዬ ማለት እናቴ ድንቢጧ እናመሰግናለን እያለችሽ ነው። ረዩና ማናት ንገሪያት እማ። ወይዬ የኔ ቆንጆ እንትን ረዩና ማናት እያለች ነው። ድንቢጥ የኔ ድንቢጥ አለው ስራ ነኝ አለሽ እንዴ? እኔ እኮ ልጅት ስትይኝ እኮ ቢዞር ይመስለኝ ነው። ምንም ችግር የለም። መሄድ ትችያለሽ። ያኔ ያልደረስሽባቸው ካሉ መሄድ ትችያለሽ። እሺ እኔ እደርሳለሁ። ችግር የለም። በኋላ ቢሆን እሺ። አቤት አለው ስራ ነኝ። እሺ የኔ ውድ ሳዲዬ የምወደሽ አብሽሪ። ረዩና ሰዓዳ ናት አላለችም? አወጣችሁ ጉድ። ሰዓዳ ማን? ድንቢጧ? አዎ ድንቢጧ። እኔም እኮ ብያለሁ። አንቺ ራስሽ ነሽ ብያታለሁ እኮ። ቤቷን አሳይኝ ነው ያልኩሽ እያለችሽ ነው። ቤቷን አሳይኝ እየተባልሽ ነው። አሳያት ቤቷን እማ። አላህ ያበሽርሽ በጀነት የኔ ውድ ድንቢጤ እየተባልሽ ነው። ማዬ ብላሻለች። አሚን
ድንቢጤ በቃ መልካም ስራ፣ በቃ መልካም ስራ አለ ያዝሽ። እሺ መልካም ስራ እማዬ፣ መልካም ስራ። አንቺም ስራ ስለሚበዛባችሁ ሁላችሁም ስራ ስለሚበዛባችሁ መልካም ስራ ይሆንላችሁ። ምንም አይደል፣ ስራችሁን ስሩ፣ አብሽሩ። እሺ ሳዲ ግሩፕ ትፈልጊያለሽ? ድንቢጤ የኔ ወደ ድንቢጤ ትንገራይ ትንገርሽ፣ ችግር የለም ትንገርሽ። ሄጃለሁ፣ ጠብቁኝ በኋላ እነግርሻለሁ። ዋው አሀ ልትወጣ ትችላለች። ድንቢጥ እኮ ልትወጣ ትችላለች በኋላ ላይ። አሁን ንገሪያት። ታብታብ እጅሽ ባረኬ ነው። ወድሽ ተረጋጋ። እኔ ወደ ስራ ሂጅ ነው ያልኩት እኮ። እሺ ይረጋጋል። እሺ እኔ ወድ ድንቢጥ እንትን ድንቢጤ ሳሪ ታይ ጠብቂኝ ብላሻለች። ትሄዳለች። አይ ትሄድ፣ ችግር የለም። ነገ እናወራለን። ነገ ትነግሪያታለሽ። ያኔ ተከርኖ ይብሰል ማለት እንደማለት ማለት ነው። ግሩፕ ትገቢያለሽ? ሳዲ የድንቢጤ ይኖች ራሷን ያዘች። የሆነ ግጥም የሆነ ነገር አለ እንትን በላይነሽ ምናምን ነገር ምንድነው የሆነ አንድ ተስፋ ቀይ ነገር አላቸው አለ። የሆነ ራሷን ያዘች፣ ምን ተነደደች፣ ራሷን ያዘች። ምን ታደርገዋለች? ከሆነ በላይ ምን ታደርገዋለች? ከሆነ በላይ ምናምን የሚል ነገር ከሆነ እሺ ልጠብቅሽ፣ ጠብቂያት። እሺ ድንቢጤ እንትን ግሩፕ ትገቢያለሽ? አለው ቀሳላ ልብስ ልጠብ ወይም ደግሞ ልብስ እንትን ልበል እያልሽ ነው? እሺ ቀሳላ ልብስ ነው። እሺ ቦታ ቀይር ዩሱፍ ማለት አይታይም እንዴ? እኔ ሙስሊም ድባብ እኮ ላሳያችሁ ብዬ ነው። እኔ ቦታ ወደ አዳጎ ነው ብሄድ የምሄደው ያኔ እሄዳለሁ። ግሩፕ ትገቢያለሽ ወይ ድንቢጤ? አንቺን ነው የቴሌግራም ግሩፕ ቦቱን እልክልሻለሁ። ስልኬ ልንገርሽ እና በዛ ሀይ ነው። ከዛ ብዙም አያረካም። እሺ ልሂድ በቃ ወደ አዳጎ ልሂድ። ብርሃን ወዳለ ወደዛ ወደ አዳጎ ብርሃን ስላለ ወደዛ ልሂድ። ስለዚህ ኪሴ ውስጥ አድርጋችሁ ብሄር በዚህኛው ያለው የማያረካ ሰላም እንዴት ነው ዮሐንስ? አውቀኸኛል እያለች እኔ መቼ አውቄሽ? ባናት ሰውን ወደዋለሁ እንጂ ይወደኛል አትበል እማዬ። ይሄን ፒክቸር ታውቂዋለሽ? ኢሞ ላይ የዚህን ፒክቸር ታውቂዋለሽ?
አለው መልሽ ላደርግሽ እንዴ? እስኪ እዚህ ካለ እስካሁን ግን ሰው አልመጣም። ላደርግሽ
ማብራት ጠፋ። አዳጎ ማብራት ጠፋ። መለስ አንካቸው የጠፋ ማብራት ማለት እየተሰባለ መለስ ምንድን ነው ያጠፉት? ንጉሴ እናንተ Apa?
ቤተሰብ በቃ እዚህ እንሆና። አዳጎ መብራት ጠፍቷል የምር። እሺ ይዩ ባይ ልዞር። መልካም ቀን። አታወራም ባይ ነገ ጠዋት ና። አይተኸዋል? አላየሁትም፣ የምር አላየሁትም። ገና ነው እያየኋችሁ ነው፣ ሁላችሁ ነው ገና ነው እያየኋችሁ ያለሁት። ለዛ ነው። እሺ ማን መጣ ማን ቀረ እስኪ እና ቴንኪ ሁላችሁንም። እስኪ የት ላይ ነበርኩ? ልጆች ድምጽ ችግር የለም። እሺ ልጠብቅሽ፣ ልጆች ድምጽ አለው። ቀስ አላ ልብስ። እሺ ቦታ ቀይር። እሺ ብዙም አለው። ይሁ አቤት አላችሁ ታብ እቺ ባረክ ቴንኪ ሳዲ። እሺ እያባረርከው ነው እንዴ? ምኑን አባረው ብለሽ እሱ አባረረኝ እንጂ ኑሮ እያባረረኛለሁ። እሱ ነው ያላባረርኩትም። እያምሬ ነው። እሺ ክክመሊያ ዩዩ አቤት ሳዲዬ ሹ ሀዳ መድሪ መሊሃዬ መድሪ ማፍሃምት ክክ አታወራም እንዴ? አላወራውማ። ሰላም አዲስ ጣዕም 22 አዲስ ጣዕም 22 ሰላም ላንቺ እንኳን ደህና መጣሽ አዲስዬ። አህለን። አዎ አቀባበል በጣም ደስ ይላል። እንዴት ነህ ወንድም? ወዴት ነህ? ወደ አንዱ ደስ ወዳለኝ እንግዲህ ወደ መራኝ እየሄድኩኝ ነበር። አሁን ቆምኩኝ። ያዳጎ መብራት ጠፍቶ ያምር አሁንም ድረስ አልመጣም። ያዳጎ መብራት ጠፍቷል እና በጣም ነው ያናደደኝ። መሀል መንገድ ላይ እኮ ፒያሳ ሆስፒታሉ ጋር ሊደርስ አካባቢ ስል ነው የጠፋውልም አለ። ሲያስጠላ። ዮሐንስ ሰላም ነህማ? ደህና ነኝ አለሁልሽማ እማ። ወይ ጉድ ቁጭ አትልም? የት ቁጭ ልበል ብለሽ ወይ ሳድዬ አለሽልኝ ውዴ። እንዴት ነሽ ውዴ? አለሁልሽ ማሬ። አለሽልኝ ማርዬ አለሽልኝ ወይ እያለች ዩዩ ባይ ልዞር። መልካም ዙረት። አታወራም? እኔ እንጃ ባይ ነገ ጠዋት ና። አይተኸዋል? አሁን ገና አየሁት ሳድዬ እኔ ውድ መሊያዬ አለሽ? አዲስ ጣዕም ቀለም ልስጥሽ እስኪ እና ካለሽ አለሁኝና ቀለም ልስጥሽ ፒን እንድትይዥልኝ ማለት ነው። ደምሬልኝማ አንድ ሰው እንኳን ይደምራት አታሳዝንም? እና ፒን ቀለም ልስጥሽ አለሁኝና ፒን ቀለም ልስጥሽ ካለሽ ማለት ነው። አዲስ ጣዕም አዲስዬ። እሺ እኔ ውድ አዲስ ያወቅሽ መስሎኛል። ድምፀ መረዋ አይደለሽ? አዲስ ካልተሳሳትኩ። ቤተሰቦቼ እንኳን ደህና መጣችሁ ሁላችሁንም። ያጀማ በጣም ይቅርታ ጠይቃለሁ። የኮንቲኒቲ ችግር ትላላችሁ እዚህ ጋር። እኔ እየተንቀሳቀስኩኝ ነበረ፣ መንገድ ላይ ነበርኩኝ። ለዛ ነው ያላወራኋችሁና ብዙ እንትን የሌለው ማለት ነው። በጣም ይቅርታ ጠይቃለሁ ለዛም። እሺ ቤተሰቦቼ አረፍኩት ወደጅሽ እንዳሻሽ አድርጊ ጭስ ምን እላለሁ ምን ታደርጊዋለሽ? ፍቅርሽ ካሸነፈኝ ምን ታደርጊዋለሽ? ምን ታደርጊዋለሽ? ከአዲስ ጋር ታስተዋውቀኝ ነው? እየሰማሽኝ ነው? እስካሁን ድረስ እየሰማሽኝ ነው? የምር ትገርሚያለሽ። እና ሰላም አትይኝም እንዴ? ማለት የት ገባህ? ጨለማ ውስጥ ስገባ የት ሆነህ ነው ምናምን አትይም? አይጥ ቆንጆ የሆነሽ ነገር። እሺ አዎ አዲስ ጋር ላስተሳስርሽ ነው። ምን አለ? ምን ችግር አለው? አዲስዬ እኮ ደስ የምትል እኮ ናት። አዲስ ጣዕም፣ ልዩ ጣዕም ማለት ነው እኮ። ልዩ ጣዕም፣ ልዩ የሆነች ልጅ ናት።
እሷ ጋር ከተሳሰርሽ ማለት ደስ የሚል ነገር አገኘሽ እንደማለት ነው አይደል እንዴ? እንደዛ ነገር ሰምተሽኛል፣ ሰምተሃል ትያለሽ አንቺ ራስሽ ማለት ነው። ስለዚህ ሰምተሻል። እኔም በተራዬ አልኩሽ አበባዬ፣ በተራዬ አልኩሽ ማማዬ ብለዋል ዘፋኙ ነው ያለው ብለው ያሉ አረፍኩት ወድጄ የኛ አካባቢ መብራት ጠፍቷል። የአራየኛማ አለ ለካ እንኳን ሰፈሩን የጠፋው ማለት ነው። ፒን ያዙልኝ አደራ ቤተሰብ፣ ፒን ያዙልኝ። ዛሬ ቀዝቅዟል ቤቴ ሲጀመር። አዲስዬ ቀለም ልስጥሽ፣ ስለምትተዋወቁ ነው እንደዚያ ያለችው። ሲጀመር ሳቀችብሽ ቀለም። እሺ እኔ ወድ አዲስዬ፣ እሺ ቀለም ላትክናትም ማስጠኝ ቀለምና ስጠኝና ቀለም ለያዛትና ከዛ ላትክናት ነው አይደል? እሺ ያሰጥቻለሁ፣ አዲስዬ ሰጥቻለሁ ቀለም። ሰላም ናችሁ? እሺ እሺ ማይም የሆነ ሰው አንዳንድ ሰዎች ማይም ናቸው ታውቂያለሽ። ገጠር ይውላ ያስኩት እሺ እሺ እስክት አዎ የሆንክ እኔ እኮ ነው የሆንክ ምን የሆንኩ ምን የሆንኩ እስክት ነገር ነው። እስክት እያላለች እኔን እስክት እሺ ዮስቲና ስልጣን ፈላጊ ትውልድ አለ ያስኳት። ውሸትሽ ነው ውሸትሽ ነው። አዲስ አዲስ ፍልቅልቋ እየሳቀችብሽ ነው። ይሽሻለሁ ማለቷ ነው። ስለዚህ ፎር ስለያዘች ይመስለኛል አይደል እንዴ? እስክት ምንድን ነው ግን? እስክት ምንድን ነበር ያለችኝ? እስክት እንደው ጠፋኝ። የምር አታውራ ነገር አዎ እንደዛ ነገር። አብሽረው የኔ እንቁዎች፣ የማዳም ቅመሞች። አዎ እንቁ ናቸው።
ምን አልሽ? አሁን ከርብተኝ። አሁን ልገባ ነው። ከፈለክ ከርብተኝ። ክርብት እኮ ክርብት። እንዴት ነው ክርብት? እሺ ወይም ተው። ግን ሰዓት ካነሳብህ ብሎክ ነው የምታረገኝ። እኔ አላርቦልክሽም። ራሱ ይቦልክሽ ከሆነ ሰዓትማ እንዳያነሳብኝ። የሚያነሳ ከሆነማ አነሳሻለሁ። ብድግ ነው መረክሽ። አዲስ እየመጣች ደምራሽ ማለት ነው ይመስለኛል። እሺ መልካም የላይቭ ሰዓት መሊሃዬ፣ አመሰግናለሁ። ልትገቢ ከሆነ 2 ሰዓት ላይ ነው የምትገቢው ማለት ነው። 2 ሰዓት ቻው። ላይቭ ነኝ። ኦ አዲስዬ ላይቭ ነሽ እንዴ? እመጣለሁ። እሺ በኋላ እስከ ስንት ሰዓት? እስከ ማታ አይደል? እስከ ሌሊት አይደለም ቆየው አንቺ። መልካም ቀን። እሺ መልካም ጊዜ። ቴንኪው፣ አመሰግናለሁ አዲስዬ። መልካም ቀን። ቻው ቻው። መልካም የላይቭ ሰዓት ይሆንልሽ። አመሰግናለሁ ስለመጣሽ ደግሞ ክብር ይስጥልኝ። ቴንኪው። እሺ የእናቴ ምን ብለው
ኧረ ሄዱ እንዴ አለ። ዛሬ ሰው አልመጣም። እየዞርክ አይደለም ማለት ነው። እንደዛ ነገር በሉ። መልካም ምሽት። ቻው። ወደ ሳሩ አዙረው። እሺ አዙርኩት እኮ። መልካም ቀን ረዩ። መልካም ቀን ሳድዬ የኔ ወድ ረዩና ረዩና። መልካም ምሽት ውዴ። እሺ ሳርዬ ብላለች። የሱፍ አቤት። ፒላ ውርድና ለዘጋ ነው ሲጀምር ሌየር ነው። ይበቃኛል። ዮሐንስ ሀዲዬ እንኳን ደህና መጣሽ። ሰላም እንዴት ነሽ? ደህና ነሽ? አቤቲ እንዴት አመሸህ? ደህና መሸሽ? ሰላም አመሸሽ? ሀዲ ቆንጆ እንዴት ነሽ? አለሁልሽ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንኳን ደህና መጣሽ። አመሰግናለሁ ሀዲዬ። ቴንክ ዩ። ምሽት እንዴት ነበር?
ከአንድ ቤት ከአንድ ቤት ከአንድ ቤት ቁጭ እያልክ ነው። ዩሱፍ ዘወር ዘወር ይባላል። ሀዲ ሳራ ሳሪ ብላሻለች። ሳሪ አንድ ቤት ቁጭ አላልኩም። ያኔ አረ ዞራለሁ፣ እየዞርኩኝ ነው። ያኔ እንኳን አልዞርኩም ነበረ። የሆነ ባለፈውም እንደዚህ የሆነ ጊዜም አልዞርኩም። እኔ የተወሰነ ቦታ ነው የምዞረው። ያኔ አሁን የሚመጡት ጋር እና ሀዲ አንዳንድ ምናምን ሀዲም ጋር ሂጅ አላውቅም። ያኔ አንዳንድ ቦታ ነው የሚሄደው። የሄድኩላቸው አንድ ሁለት ሶስት ሰዎች ነበረ ሲመጡ የነበረው ቀን ቀን ማለት ነው። ሌላው እንዳለ ሙሉውን ያልሄድኩለት ነበር። የምሬ ነው። ከዛ በቃ አሁን ደግሞ ያው ወይኔ ሀዲ ወይ ሀዲ ስሚኝ ደግሞ እንትን ነው ወይ ሀዲ አሁን ሁሉም ገብተዋል ታውቂያለሽ። ሁሉም አሁን ላይ ገብተዋል። ያኔ ገብተዋል። አንደኛ ስሚ እማዬ ስሚ እያለች ነው። ስሚ ብላሻለች። ሀዲ ቆንጆ ዮኒ ሰላምዬ እንኳን ደህና መጣሽ። አቤት ዘወር ዘወር በል ልጄ፣ ከሰራህ ጠበቅ አድርገህ ስራ። እሺ ሰማሁሽ ውዴ። ሞኒ የሆነች ልጅ ተመልሶላታል። ኢንሻአላህ የእኛም በቅርብ እንዲመለስ ዱአ አድርግ። ተመለስላት ያኔ መለሳል ይውላችሁ ማለት ነው። ሰላምዬ እንኳን ደህና መጣሽ። አለ እስካሁን አለሁኝ። ሌላ ነው ይሄኛው እኮ አካውንቴ ነው ይሄ። አለሁኝ እኔ ወደ ሰላምዬ እንዴት ነሽ? ደህና ነሽ? ተያያዙ ሀዲጋ ካልተያያዛችሁ አሁን ትመጣልሻለች። አሁን ላይ አይደለሽ? እኔ እመጣለሁ። ሀዲን ትመጣለች። ከዛ በኋላ ስለምትገባ ሀዲን ቤት ይጀለሽ ማለት ነው። ተያያዙ። ቤተሰብ ካልሆናችሁ ግን ልትሆኑም ትችላላችሁ። ሰላምና ሀዲ እማዬ ሞኒ የሆነች ልጅ ተመልሶላታል። ኢንሻአላህ የኛም በቅርቡ እንዲመለስ ዱአ አድርጊ። በቅርቡ እንዲመለስ ዱአ አድርጊ ብላሻለች። እማዬ ያንቺም ተነስቶብሽ ነው እንዴ? ሞኒ ተነስቶብሻል ማለት ነው ያንቺም ሀዲ። እስኪ እንደሚመለስ እርግጠኛ ነኝ። ይመለሳል ብዬ አምናለሁ። ኢንሻአላህ ሀዲዬ እንዳፍሽ አድርገው። የልፋታችንን አላህ ይቁጠረው። አዎ እውነት ነው። ሁላችሁም ተስፋ እንዳትቆርጡ ይመለስ ብዬ አምናለሁ። እንዲመለስላችሁ ጸሎት ማድረግ ነው። ሁላችሁ እንዳለ ሙሉ በሙሉ የተነሳባችሁ ጸሎት ማድረግ ዋናው ጸሎት ዱአ ነው። ዱአ አይደለም ዱአ ነው ዋናው። ጸሎት ማድረግ ነው ዋናው። ባይተዋር በጣም ለፋሁ። ልጄም አለፋሁ። ልጄንም አለፋሁ። አሁንስ ብሬም ለፋ አላለችው። ችግር የለው አላህ ይርዳና አለች። እሺ ሰላምዬ
አመሰግናለሁ። ሀበሻዊት እውነትም ሀበሻዊት ኢንሻአላህ አሚን። ታብታብ እጃችሁ ባረክ። ቴንኪዩ ሰላም እያመሰግናለሁ። እሺ ላይክ ቴንኪዩ ደርሶኛል። ክብረት ስጥልኝ። አመሰግናለሁ። እሺ ታብታብ እጃችሁ ባረክ። ታብታብ የምታደርጉ እጃችሁ ባረክ። ቴንኪዩ ቴክ ኬር። ኦ ዘይነቢ ስሟ ሲነሳ ከች እድሜሽ ረዥም ነው። ስለ ሞኒው ነው አዲያ ያነሳሁሽ። እሺ ሌላ አይደለም። ሞኒዋ ይመለሳል እያልኩኝ ነበር። በላይክ እንኳን ደህና መጣሽ ደርሶኛል። ላይክ ዘይነቢ ማታ ትገቢያለሽ፣ ግን መግባት አለብሽ። የምር ተስፋ አላችሁ። እሺ ግቢ። እሺ ሰላም፣ እንዴት አመሸህ? ይዩ እንዴት አመሸሽልኝ? ሰላም ላንቺም። ዘይነብዬ እንዴት ነሽ? ሞቅ ደመቅ እያለ ነው። ሰውማ እየመጣ ነው። ይኸውልሽ የምር ደህና መሸሽ ዘይነብዬ፣ እንኳን ደህና መጣሽ። እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነበር ምሽቱ ውሎ? ምሽቱ እንዴት ነበር? ማሻአላህ በራስህም ከች ብለሃል። ምን ላድርግ ብለሽ ነው? ትናንትና በአንድ ድንጋይ ሁለት ወፍ ብዬ ነበር። ሁለቱንም በአንድ ገብቼ ነበር። አሁን ደግሞ ቀናት እሷ እኔን አሁን ደግሞ ማለት ነው እንደዛ ቢሻል ብዬ ይሻል እንደው ጥሩ ነው። አሁን ስራ ነኝ። መልካም ስራ፣ ችግር የለም። መልካም ስራ አለው። ስራ ላይ ነኝ ሀዲዬ። እሺ መልካም የስራ ሰዓት ይሆንላችሁ ሁላችሁንም ብያለሁ ከወዲሁ። እሺ አትጨናነቁ፣ ችግር የለም። እሺ ዘይነብዬ አትገቢም፣ ግን አሪፍ ሀገር ነው። አሪፍ አረግሃል። አዎ ቢሻል ብዬ እኔም ብያለሁ። ጥሩ አድርጊያለሁ ብያለሁ። እኔም እንግዲህ እስኪ ቢሆን እና መልካም ስራ ይሆንላችሁ። እሺ ደግሞ የምትገቢ ከሆነ እመጣለሁ። እሺ ማታ ሌሊት 5 ሰዓት ምናምን አይደል የምትገቢው? እንደዛ መሰለኝ። እንደው እኮ ማምሸቱ አሁን እኔ ስለማመሽ እንደዚህ አሁን ከዞርኩኝ አንዳንድ ቦታ የሚያመሹ ካሉ እዞራለሁ ምናምን ነገር በጣም ይመሻልና ጠዋት ላይ ቶሎ አትነሽ። 6 ሰዓት 5 ሰዓት 4 ሰዓት 3 ሰዓት የምትነሽበት አጋጣሚዎች አሉ። እሱ ደግሞ ከባድ ነው። ቤተሰብ ጋር ጥሩ አይመጣም። ይህን ያነቃቀሸን ነገር ነው ማለት ነው። ብቻ jadi pemasaran perjalanan. Dia mau bayar apa?
ቡናው ደረሰ። ዋው ቴንክ ዩ እናመሰግናለን። ሀዲዬ ማዳም ግን ጣታለች መጀመሪያ ቴንክ ዩ እናመሰግናለች። ይባረክ ሙክታር ለጋስ አይደል? እንኳን ደህና መጣ። ሰላም
አድዬ እኔ ወደ መልካም ቀን ቻው። እሺ መልካም ምሽት ይሆናልሽ። ላንቺም አመሰግናለሁ። እሺ ስለመጣሽ ቴንኪው። ማታ ትገቢያለሽ? አሁን ልትገቢ ነው? በአሁን ሰዓት ነው እንደምትገቢ ነው? ልትገቢ ነው አሁን ወይስ ማታ? ስንት ሰዓት ላይ ነው የምትገቢ? መልካም ምሽት። እሺ ስንስትሽ ታብታብ እጃችሁ ይባረክ። ታብታብ የምታደርጉ ቴንኪው። እኔም ልወጣ ስለሆነ እኔ ዛሬ ስትተሽ ስርከለም። እሺ እሺ ሰላም። ሪከርድሽን አልሰማሁትም። የምር ሪከርድ አድርገሻል፣ ግን እኔ ዝም ብዬ ገብቼ ላይኩልሽ መጀመሪያ ልኬልሽ ስለነበረ እንኳን ደህና መጣሽ። ላይክ አድርጊ። ቶሎ በይ፣ ፈጠን በይ፣ ፈጠን በይ። ግን ልወጣ ነው አሁንም። አንቺ ልወጣ ስል ነው እንደምትመጪ ምን አስበሽ ነው? ስርከለም እሺ እሺ አርጌ አለው። ላይክ ስራ ላይ ነበርኩኝ ለዛ ነው። እሺ ችግር የለም። የሹፍ መሸኮ እየሄድን እንሂድ እንዴ? እንሄዳለን። ቆይሽ እንሄዳለን። አንድ 30 እንሙላና ባትሪያችንም ያው እያለቀ ስለሆነ ሲጀመር እንወጣለን። እኛም ልንሄድ ነው ብለናል። ሰርክሽ መልካም ስራ ስራ እንደሚበዛብሽ ማውቃለሁ። ያኔ የዱባይ ስራ የሳውዲ ስራ አንድ ናቸው አይደል? እና እንዴት ነው ወልዲያ? እንዴት አይሻት? የት እንደሆንኩ ታውቂያለሽ? አሁን ይሄን አካባቢ ታውቂዋለሽ? ነበርሻ ኮሪዶር ሲሰራ ነው? የለሽም መሰለኝ። ሲጀመር የለሽም አይደል? ነው ሳይጀመር በፊት ነው የወጣሽው? ተጀምሮ ነው ሳይጀመር በፊት የወጣሽው? አዳጎ አይደለም። ሳይጀመር በፊት ነው እንደወጣሽው? ሳይጀመር ነው ማለት የወጣሽው። ተጀምሮ ምናምን ተጀምሮ አካባቢ ምናምን አይደለም የወጣሽው። ሳይጀመር በፊት ነው መሰላችሁ የወጣሽው። ይሄ ፒያሳ ነው። አዎ የለሁም። አዎ እኮ ይሄ ፒያሳ ነው። ፒያሳ ወደታች ወደ ጤና ጣቢያው መሄጃ አለ አይደል? እሱ ነው ይሄ ቦታው እሱ ነው። አዎ የለሁም።
በጣም ደስ ይላል። ትንሽ ትንሿ ድጃ ልትሆን ነው። ሆነች ሆናለች። ያኔ ማታ አሁን ደግሞ ቅድም እየሄድኩኝ የት መብራት ቢጠፋ ጥሩ ነው። ያዳጉ እስካሁን ድረስ አልመጣም። መንገድ ላይ እኮ ነኝ። ከፒያሳ ማለት ነው። ከፒያሳ ከፋውንቴን እና ከፏፏቴ ወደታች ደርሼ የሆነ ሮሃባ ነው ሮቦት እዛ ኬክ እና ዳቦ ቤት አለ አይደለ ሮቦት የሚባል እዛ ጋር ደርሼ ወደታች ወደ ሆስፒታሉ ልደርስ አካባቢ ያዳጉ ልም አይልም መንገዱ መብራት እንዳለ ምልስ ቀንጠስ አልኩና ነው ወንድምሽ ወደ ኋላ በፒያሳው ልሂድ በፒያሳው አለ በፒያሳው ልሂድ እያልኩኝ ስመልስ ቦግ ይላል ቦግ ልም ይላል። ከዛ አልመጣም እስካሁን ድረስ ወደ ፒያሳ መልስ። ከዛ በጤና ጣቢያ በኩል ባለው መንገዴን አደረግኩ ማለት ነው። ከዛ መንገዴን ያደረግኩኝ ከዛ እንትኑ ጋር ሳየው የሆነ አሪፍ ነው ድባቡና እዛ ጋር ቁጭ አልኩኝ ማለት ነው። እንትኑ ጋር ይሄ መድን ጤና ጣቢያ አለ አይደለ? የቀይ መስቀል አለ። ከቀይ መስቀል ወደታች ያለው ህንጻ አለ አይደለ? መድን ሆስፒታል መድን ሆስፒታል አለ። እሱ ጋር የመድን ቀይ መስቀል አለ እሱ ጋር ከዛ በታች አሁን እዛ በታች ነው ቁጭ ያልኩት። እሱ እዛ ከህንጻው ወደታች ማለት ነው። እዛ ጋር ቁጭ ያልኩኝ ድባቡ ደስ ሲል ስለሚል ከዛ አሁን እዛ ነኝ ያለሁት ነው መልሽ እና ወደ ቤት መቼ ነው የምትሄደው? አሁን አልመጣም። አመጭ እንዴት? ለምን አትመጭም? ማለት መቼ ልትመጪ? አንቺ በእንትን አይደለ የሄድሽው? አልጠፋሽም፣ ምንም አላልሽም፣ እየሰራሽ እዛው አይደለ? እና መቼ ነው የምትመጪው? 2 ዓመትሽን አልሞላሽም እንደ ኮንትራትሽን አልጨረስሽም። እና ወደ ቤት የሚሄደውማ አሁን ነው፣ ተኩል ሆኗል። ልሄድ ነው 2 ሰዓት 3 ሰዓት እየሆነ መሰለኝ። ጉዳይ ለ3 እያለ ነው። ልሄድ ነው ወደ ቤት ጀምሮ አሁን ልነሳ ነው። ልሄድ ነው እኔ እና መቼ ልትመጪ? አሁን እንመጣ ምን ያልሽ? እነዛ መሰለኝ እንዳነበብኩ አይደለ? እንደተረዳሁት ከሆነ እና መቼ ልትመጪ ነው? መቼ ልትመጪ አሰብሽ? 2019 ወይንስ 2020 ልትመጪ አሰብሽ? ሞልቻለሁ፣ እመጣለሁ በቅርቡ። አልወጣም ነው እንዳልሽው? አሁን አወጣም ነው እንዳልሽው? አሁን አወጣም እና ወደ ቤት መቼ ነው የምትሄደው ነው እንዳልሽው? ሞልቻለሁ እና ልትመጪ ነው? እንዴት ነው ቤትሽ ሽጠሽዋል እንዴ? እኛ ጋር እንትን ያልሽው ነው ወይስ አስጨራርስሻል? እኮ ይቻው አላውቅም፣ ሂጄም ስለማላውቅ ለዛ ነው። አለ ሁሌም ኑሪልኝ ዘይነብዬ፣ ገና አልሸጥኩትም። መሲ ሄዳች እንዴ? አልሄደችም። መሲ መቼ አልሄደችም። መሲ መጣሁ። አሁን ኔትወርክ ዙሮ ነበረ። አሁን መጥቻለሁ። አሁን መጣሁ። እሺ 304 ስለዚህ አገባም እንዳልመሸ በጣም ያስብልኝ እኮ ሞልቷል። የማዳም ቅመም እግዚአብሔርን ደስ ሲል ተመስገን። ማየን የሚያግዙ ሞልተዋል። ዘይነብዬ ልገባ ነው፣ ልሄድ ነው። አሁን ልወጣ ነው። ሲጀመር እሷ ጋር እያወራሁኝ ሆኖ ነበር። ልሄድ ነው፣ ያው ልሄድ ነው። አዎ እና ልትሸጪው አሰብሽ ወይስ እዛው ለመኖር? ግን ብትሸጪውም መውጫ አለው እኮ መሰላ። አትሸጪው፣ አስጨራርሽና አከራይተሽው አንቺ መከራየት እኮ ትችያለሽ። ወደ መሀል ከተማ ላይ መከራየት ትችያለሽ አንቺ። እኔ ግን መሀል ከተማ ከመኖር ማለት ነው ላይ መኖር ይሻላል፣ ይጠቅማል፣ እሱ ያሻላል። ዘይነብዬ ልሄድ ነው፣ አሁን ልገባ ነው ወደ ቤቴ። እሺ መሽቷል። እርግጥ ልክ ነሽ፣ መሽቷል እና ትገቢያለሽ ዛሬ? እሺ እሺ፣ እግዚአብሔር አምላክ እሺ ይበልሽ። ሰርክሽ
ሰርኬ እሺ ዘይነብዬ ትገቢያለሽ አትገቢም? ዚዙ አሁን ልወጣ ነው። ሀዲያ ገባች። ሰላም እኔም ልወጣ ነው። እሺ አብሽር ብገባም እንዳታስብ አውቃለሁ። እሱስ አውቃለሁ። እሱማ በጊዜ ሄደ ጥሩ አይደለም። አዎ ልሄድ ነው። እኔም አሁን ልሄድ ነው። ሲጀመር እኔም ልሄድ ነው። ላለው እንዴ ግን እኔም ልሄድ ነው። እሺ አመሰግናለሁ። በጊዜ ያው መግባትማ በጊዜ አለብኝ። ዋናው በጊዜ መግባቱ ነው። እማይም ስለምታስብ እማይም ታስባለች። እንደውም እስካሁን አለመደወሏ እኔ ተኝታ ይሆናል ግን ትደውላለች ስለምትጨነቅ እገባለሁ። ልሄድ ነው። አሁን ሲጀመር ልሄድ ነው። እኔ ልሄድ ነው። እሺ የመንገዱን መብራት ምናምን ስለጠፋፋ ያዳጉ መሄድ አለብኝ ማለት ነው። እሺ እና ዘይነብዬ እመጣለሁ። ችግር የለም ከገባሽ አየውና እሺ የተወሰኑት አሁን እዞራለሁኝ ከዛ እመጣለሁ ወደ አንቺ። እሺ አሁን ልሰናበታችሁ። እሺ ቻው። ሰላም ሰላም ሰላም። ምን አልሽኝ? እሺ ስልክህን በደንብ ያዝ። ኦ እሺ አመሰግናለሁ ሰርጌ። እሺ ቴንኪው። አዎ እኔም በደንብ ነው የሚይዘው። እሺ ሰላም 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 ሰላም። ውድና የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ሁላችሁ የማዳም ቅመሞች በዓለም ዙሪያ የምትገኙ ትውልደ ኢትዮጵያውያን እንዲሁም ኢትዮጵያውያን ውድና የተከበራችሁ መልካም አዳር። ቻው መልካም አዳር። እሺ ዘይነብዬ መልካም ቀን መልካም አዳር ይሆንልሽ። መልካም ጊዜ መልካም የስራ ሰዓት። እሺ ቻው ቻው ባይ ባይ። ሰላም በድጋሚ ሰላማችሁ ብዝት ብዝት ትርፍ ብሎ እንዳባይ ወንዝ ውሃ ይፍሰስ። ሰላም ሆኑልኝ። ሰላም ሰላም ብሎ የጀመረው ይህ ዩቲዩብ ቻናል ከአሁን ሰዓት ጀምሮ ላይቭን ይቋጫል። እስካሁን ስትከታተሉት የነበረው ወልዲያ ላይ ሆናችሁ ነበር። የወልዲያ ውሏችን የወልዲያ ጉብኝታችን የማታ ጉብኝታችን ከቀን አልጀመርንም። ዛሬ ማታ ላይ የጀመርነው የማታው ውሏችን ይህን ይመስል ነበር። እስካሁን ድረስ ስለተከታተላችሁን፣ እስካሁን ድረስ ስላያችሁን፣ ስለመጣችሁ ላይክ ያደረጋችሁ፣ ሰብስክራይብ ያደረጋችሁ አዲሶች ነባሮች ሁላችሁ ክብረት ይስጥልኝ፣ ክበሩልኝ። መልካም ምሽት፣ መልካም አዳር፣ ሰናይ ቀን